ደሞዝሽ 500 ብር እንቁላል አንድ እንቁላል 150 ብር እንዴት ትጾማለህ? የኢትዮጵያ ሕዝብ ኖ ፉድ ኖ ፋስቲንግ ጥያቄ ነው የምጠይቀው። አሁንም አትበሳጭ። ኦርቶዶክስ ምናምን ትባል ጴንጤ ምናምን ሙስሊሙ አትበሳጭ እየጠየቁ ነው። ለምን ትጾማለህ? ምኑንስ ትጾማለህ? ከምን ትጾማለህ? ሆድ መች ሞልቶ መች ጠግበህ ከምን ጾም እኮ መጽሐፍ ቅዱስ ማለት ከጥጋብ ነው። ከሞላ ከተትረፈረፈ ነገር ጾም ነው። አካልክን አድክም ነው። ደክመሃል እኮ ኢትዮጵያ ሕዝብ በተለይ አማራ 35 ኪሎ ሜትር ቤተክርስቲያን ደክመሃል ወገኔ። ልብላስ ብትል ከየት ይመጣል ወንድሜ? አስረግጬ እኮ እየነገርኩ ሃይማኖተኛ ይሁን ሞራል ቢስ ይህን ጥያቄ ከመለስ እኔ ማቆማለሁ። ፖለቲካውን ንግግሩ እወጣለሁ። መልስ የለም።